የሰው አክባሪ ለሆነው የጎንደር ከተማ የህዝብ ታላቅ ክብር አለኝ ሲሉ የሰላም ሚኒስትር ሙፈሪያት ካሚል በዛሬው ዕለት መግለጫ ሰጡ። ከሰላም ትሩፋት በመጠቀም ይገባናል ሲሉ በዛሬው ዕለት መረጃ ሰጥተዋል። እነዚህና የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። በጎንደር ታህሳስ 4 ቀን 2018 አሚኮም በጎንደር ከተማ የጉባኤ ስፍራቶችን የመደመር መንግስት ትሩፋቶችን በሚል መሪ መልእክት ውይይት እየተካሄደ መሆኑን አስታወቁም። በውይይቱ የፌዴራልና የክልል ከተማዋ የስራ ኃላፊዎች በጋራ ነው ከጎንደር ከተማ ነዋሪዎች ጋር እየመከሩ የሚገኙትም። ምክክሩ በዋናነት በከተማዋም ይሁን ሀገር አቀፍ ደረጃ እየተሰሩ ያሉ ትሩፋቶችን ለማስቀጠል ያለመ ነው ሲሉ አስታውቋል። በመርሃ ግብሩም የመክፈቻ ንግግር ያደረጉት ጎንደር ከተማ አስተዳደር ቀዳሚ ምክትል ከንቲባ ቻላቸው ዳኜ የአብሮነት ተምሳሌትና የስልጣኔ ባለቤት የሆነችው ጎንደር ከተማ ትኩረት ተነፍጓት ቆይቷል ብለዋል። በጸጋዋ ልክ እንዳትለማ ተደርጎ እንደነበረም አስታውሰዋል። አሁን ላይም በከተማዋ በርካታ ስኬታማ የልማት ስራዎች እየተከናወኑ እንደሚገኙም አቶ ቻላቸው ገልጸዋል። በውይይቱ መድረኩ መነሻ በጽሁፍ ያቀረቡ የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዘሪሁን ፍቅሩም በሀገር አቀፍ ደረጃ መንግስት በግብርና ዘርፍ ትኩረት ሰጥቶ እየሰራ ይገኛል፣ በዚህም ዘርፍ ብዙ ተግባራት ሰርተናልም ሲሉ አስታውቀዋል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በዚህ ፈታኝ ሰዓት የከተማዋን እድገት ከፍ ለማድረግና ነዋሪዎችን ተጠቃሚነት ለማሳደግ እየተደረጉ ለሚገኙ የስራ ኃላፊዎች እንዲሁም ሰው አክባሪ ለሆነው የጎንደር ከተማ ህዝብ ታላቅ ክብር አለኝም ሲሉ አስታውቀዋል። በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ተዘዋውረው መመልከታቸውን የገለጹት ሚኒስትሯ ያጋጠመውን የሰላም እጦት በመቋቋም በገጠርም ይሁን በከተማ የዘርፍ የተሟላ ልማት እየተከናወነ መሆኑን መታዘባቸውን ተናግረዋል። እየተከናወኑ የሚገኙ የባህልና የልማት ስራዎችን የሀገር ባህልና ወግ ያማከሉ የህዝብን ተጠቃሚነት ማረጋገጥ የሚያስችል መሆናቸውንም አስታውቀዋል። መረጃውን ከአማራ ሚዲያ ያገኘነው ነው። በሌላ ዜናም በደብረ ማርቆስ ከተማ ታህሳስ 4 ቀን 2018 በአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ሲሰጥ የቆየው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ጎጃም ቀጠና ፖሊስ መምሪያና አባላት የጂኦግራፊ እና የአመራር አቅም ግንባታ ስልጠና ተጠናቋል። የስልጠናው ማጠቃለያ ላይ መልእክታቸውን ያስተላለፉት የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ፕሬዝዳንት ምክትል ኮሚሽነር አበበ ደለለ በስልጠናው የነበሩ ችግሮችን በአግባቡ እንዲለዩ ተደርገዋልም ብሏል። የፖሊስ መምሪያዎችና የአባላት እንደ ክልልና የሀገር ያሉን ተጨባጭ ሁኔታም ባገናዘበ መልኩ ለቀጣይ ተልዕኮ ዝግጁ ለመሆን የሚያስችል ስለመሆኑም ገልጸዋል። ማህበረሰቡ ያቀፈ የወንጀል መከላከል ስራ ውጤታማ ሊሆን አይችልም ያሉት ምክትል ኮሚሽነር አበበ ደለለው ህብረተሰቡ ባሳተፈ መልኩና በመረጃ የተደገፈ የመሪ ግንባታ ማስፈጸም ያስፈልጋል ሲሉም ጠይቀዋል።
በሌላ ዜናም በባህር ዳር ታህሳስ 4 ቀን 2018 ከፍተኛ ስራ ኃላፊዎች በተገኙበት ለሰላም ስምምነቱ እንዲጠናከር ምክክር እያደረጉ መሆኑን በዛሬው አስታወቀም። በውይይቱም ምክትል ርዕሰ መስተዳድር አብዱ ሁሴን በምክትል ርዕሰ መስተዳድር ማዕረግ እንዴት አስተዳደር ዘርፍ አስተባባሪ አማኑኤል ደፈረና በምዕራብ ጎጃም ዞን አስተዳዳሪ አንዱዓለም አንተነህ በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት እዝ አዛዥ ሌተናል ጀነራል መሐመድ ተሰማን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል ሲል ገልጿል። የምዕራብ ጎጃም ዞን አስተዳደር አንዱዓለም አንተነህ ባለፉት 2 ዓመታት የተፈጠረውን የጸጥታ ችግር በርካታ ሰብአዊና ቁሳዊ ጉዳት ማድረሱን ተናግሯል። የሀገር መከላከያ ሰራዊትና የክልሉ የጸጥታ ኃላፊ ባደረጉት ተጋድሎ አሁን ላይ ጽንፈኛው ቡድን ተበትኗል ሲሉም ገልጿል። የጸጥታ ኃይሉም የመፈጸም አቅም እያደገ መሆኑንም ተናግሯል። ህዝቡም ጽንፈኛውን ከአእምሮ እንዲዋጣና ጥላቻ እንዳደረበት ነው ያስታወቁት። ነገር ግን አሁንም ሙሉ በሙሉ ሰላም አለመረጋገጡንና ጽንፈኛውም በህዝብ ላይ ጉዳት እያደረሰ መሆኑን ተናግረዋል። ጽንፈኛው ቡድን ኢሰብአዊ ድርጊት የሚፈጽም ተማሪዎችን ከትምህርት ገበታ ያራቀ ማህበረሰባዊ ህይወቱን ያስተጓጎለ መሆኑንም ገልጿል። መረጃውን ያገኘነው ከአማራ ሚዲያ ነው። ክቡራኖቻችን ስለተከታተላችሁን ከልብ እናመሰግናለን። ይህና መሰል ፕሮግራሞችን ሰበር መረጃዎችን በየሰዓቱ እናቀርብላችኋለን። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ቢታበረታቱን በአክብሮት እንጋብዛለን። በሌላ መረጃ እስከምንገናኝ መልካም